አሁን ላይ ብዙ ሰው ሲድሮ ወደ ተባለው አዲስ አፕ እየተሯሯጠ ይገኛል። ቲክቶክ ላይ ከሆናችሁ አዶናይ ስለዚህ አፕ ሲያስተዋውቅና ሲናገር ሰምታችሁ ይሆናል። ትልቅ ሃይፕ አለ፣ ከፍተኛ ጉጉትም ይታያል እና ለመጀመሪያ ጊዜ ሰዎች ከአንድ የኢትዮጵያ ፕላትፎርም ገንዘብ መስራት ሊቻል ይችላል እያሉ ግን አፑን ዳውንሎድ ከማድረጋችሁ በፊት ብዙ ሰው ችላ እያለ ያለውን አንድ ነገር መረዳት አለባችሁ። ይህን ነገር እያየሁት ያለሁት ዝም ብዬ ከዳር ሆኜ እንደታዛቢ አይደለም። እኔም እንደ አንድ ትልቅ ኦፖርቹኒቲ እያየሁት ነው። ይህ አፕ እውነት ከሆነ በትክክል የሚሰራ ከሆነ ለብዙዎቻችን ህይወት ትልቅ ለውጥ ሊያመጣ ይችላል። በዚህ ምክንያት ነው ትንሽ ረጋ ብለን ነገሩን በረንብ ማየት የሚያስፈልገው። አሁን ላይ ሲድሮ ልክ እንደ ቲክቶክ አይነት አፕ እንዲመስል ነው የታሰበው፣ ግን የተሰራው በተለየ ሁኔታ ለኢትዮጵያን ኮሚኒቲ። ይህ ደግሞ ከሌላው ፕላትፎርም ለየት ያደርገዋል። ምክንያቱም እንደ ቲክቶክ ባሉ ፕላትፎርሞች ላይ ሞኔታይዜሽን ለኛ ሁሌም ክፍት አይደለም። ሰዎች ይህን ሲያዩ ይሄ ለኛ ትልቅ እድል ሊሆን ይችላል ብለው ያስባሉ። ግን እውነታው ይሄ ነው። አፑ ገና ሙሉ በሙሉ ሪሊስ አልተደረገ። እኔ ራሱ ዳውንሎድ ሳረገው ያየሁት ካውንትዳውን ብቻ ነው፣ 47 ቀናት። ይህ ማለት አሁን ላይ ሞኔታይዜሽን እንዴት እንደሚሰራ ማንም የሚያውቅ የለም። ክሬተሮች እንዴት ገንዘብ እንደሚሰሩ ማንም አያውቅ። አፑ ዘላቂ መሆኑንና አለመሆኑን ማንም አያውቅ። ግን እንደዛም ሆኖ ሰዎች ሙሉ በሙሉ አፑ ላይ እየገቡ ነው። ነገሮች ሊበላሹ የሚችሉትም እዚህ ጋር ነው። ከጀርባ ያለውን ካምፓኒ ለማየት ሞክሬ ነበር። ኢንፍራቴክ ሶፍትዌር ሰርቪስስ ይባላል። ዝም ብለው የአፕ ካምፓኒ ብቻ አይደሉም። በሶፍትዌር ዴቨሎፕመንት፣ ክላውድ ሲስተምስ እና ሳይበር ሴኩሪቲ ላይ ይሰራሉ። አብዛኛውን ጊዜ ለሌሎች ድርጅቶችና ቢዝነሶች የዲጂታል መፍትሄዎችን በማምጣት ስራቸውን ያቀላል። እንዲያውም እንደ አዲስ አበባ ትራፊክ ማኔጅመንት ሲስተም ባሉ ትላልቅ ፕላትፎርሞች ላይ ሰርተዋል። ዌብሳይታቸው ላይ እንዳየሁት ከሆነ ኢንጂነሮቻቸው ከትላልቅ የሶፍትዌር ካምፓኒ ጋር ሰርተው ኤክስፒሪየንስ ያላቸው ናቸው። ልክ ላይክ እንደ አፕል እንደ ጉግል ካሉ ካምፓኒዎች ጋር። ስለዚህ ይህ አፕ ዝም ብሎ የመጣ አይደለም፣ ከጀርባው ትልቅ ስትራክቸር አለ። ግን እንደዚህም ሆኖ ችላ ሊባል የማይገባው አንድ ነገር አለ፣ ፕራይቬሲና አካውንታቢሊቲ። ምክንያቱም አንድ ፕላትፎርም አዲስ ሆኖ ሲመጣና የተጠቃሚዎችን ዳታ ሲሰበስብ መተማመን በጣም ወሳኝ ነገር። እውነታው ደግሞ ሀገራችን ላይ ጠንካራ የተጠያቂነት ሲስተም ገና እያደገ ያለ ነገር። ማለትም ትላልቅ ካምፓኒዎች ለህዝብ ያላቸው ተጠያቂነት ያን ያህልም አይደለም። ቴሌ እንኳን ካርዳችሁን ቢበላ 994 ደውላችሁ ከመጮህ ውጪ ምንም አታመጡ። ሌሎች ሀገራት ላይ የሆነ ነገር ቢበላሽ ካምፓኒዎች ማብራሪያ እንዲሰጡ ይገደዳሉ። እዚህ ግን ነገሮች ሁሌም ያን ያህል ግልጽ ላይሆኑ ይችላሉ እና የካምፓኒውን ፕራይቬሲ ፖሊሲ ሳነብ ይህን አግኝቻለሁ። ካምፓኒው በህግ አካላት ከተጠየቀ የተጠቃሚዎችን ዳታ አሳልፎ የሚሰጥበት ሁኔታ አለ። አሁን ይህን ነገር ብቻውን ስናየው የተለየ ነገር አይደለም፣ ሌሎች ካምፓኒዎችም የሚያደርጉት ነገር ግን ጠንካራ ተጠያቂነት ከሌለበት አጠቃላይ ሲስተም ጋር ሲደመር አንድ ትልቅ ጥያቄ ያስነሳል። በራሳችን ዳታ ላይ ምን ያህል መብትና ቁጥጥር አለን? በተለይ ስልካችሁ ላይ ሴንሲቲቭ ኢንፎርሜሽን ካለ ወይም ደግሞ ከክሪፕቶ ዓለም ጋር ንክኪ ካላችሁ ይህን አፕ ተጠንቀቁ። አሁንም ግልጽ እንዲሆንላችሁ ሲድሮ መጥፎ ነው እያልኩኝ አይደለም። እንዲያውም ይህ በጣም ትልቅ ኦፖርቹኒቲ ሊሆን ይችላል። የራሳችን ፕላትፎርም መኖሩ፣ ሰፋ ያለ እይታ ማግኘቱ እና ለኢትዮጵያውያን የተሻለ ሞኔታይዜሽን መኖሩ ይህ ትልቅ ነገር ነው። ግን በዚሁ ልክ አሁን የሚታየው አላስፈላጊ ሃይፕ ከሚገባው በላይ እንዲጠብቁ ሊያረጋቸው ይችላል። እኔ በግሌ አፑ ሙሉ በሙሉ ሪሊስ እስኪደረግ ድረስ እየጠበቅኩኝ እና በሚለቀቅ ሰዓት ሁሉንም ነገር አንድ በአንድ ብሬክዳውን አድርግላቸዋል። አፑ እንዴት እንደሚሰራ፣ ሰዎች ከአፑ ላይ እንዴት በትክክል ገንዘብ እንደሚሰሩ እና ደግሞ ሰዎች እንደሚጠብቁት ያን ያህል አሪፍ መሆኑንና አለመሆኑን አብረን የምናይ ይሆናል። ያን ቪዲዮ ለማየት ይህን ቻናል ሰብስክራይብ አድርጉ። ይህ ቪዲዮ ከተመቻችሁ ደግሞ ላይክ አድርጉ። በቀጣይ ጊዜ እስከምንገናኝ ድረስ ቻው። ቁጭ በል እስቲ። ቆሜን እንዴ? አርፈ ወደዚህ ለማለት ነው። አሁን ላይ ብዙ ሰው ሲድሮ ወደ ተባለው አዲስ አፕ እየተሯሯጠ እና ማይክረስተናል። በዚህ ምክንያት ነው ነገሩን ረጋ ብለን በዚህ ምክንያት እኔ ራሱ ዳውንሎድ ሳሮገው ያየሁት ካውንትዳውን ጠንካራ የተጠያቂነት መንፈስ፣ ጠንካራ ግን እርቦኛ ስትል ሁሉ ጠፋብኝ።